ሰላም ጤና ይስጥልን ወደና ዩቲዩብ ቤተሰቦች እግዚአብሔር ሰላም ባላችሁበት ከእናንተ ጋር ይሁን። ዛሬ ማሳያችሁ ያለማውትን ቡና ነው ማሳያችሁ ማለት ነው። ቡና እየተከልኩ ነው። እንግዲህ በጣም በአሪፍ እንትን ጸድቆልኛል። ያው እንግዲህ ሁሉም የክፍለ ሀገር ልጆች ከስደት ስትመለሱ የቤተሰቦቻችሁን መሬት እየያዛችሁ ቡና ማልማት እንደምትችሉ እንግዲህ ከኔ ተሞክሮ ታያላችሁ ማለት ነው። ይሄው አሁን ወደ ቡና ልገባላችሁ ነው። አመት ሆኖታል ከተተከለ። በ3 አመቱ ነው የምስራች የሚሰጠው። ዛሬ አመት አካባቢ ነው ተከላ የተጀመረው። እዩት እስኪ እንደምታዩት በሚገርም ሁኔታ ጸድቋል። እንግዲህ ከአመት በኋላ የምስራች ይሰጣል ማለት ነው። በጣም የሚገርም ዘር ነው። የምርጥ ዘር የሚባል የቡና ዘር ነውና ሁላችሁም ይሄን በተለይ የክፍለ ሀገር ልጆች ስትመለሱ ከስደት በትንሽ ብር መሬት ሳትገዙ የቤተሰቦቻችሁን መሬት እየወሰዳችሁ ቤተሰብ ይሰጣል መሬት በእርግጠኝነት የክፍለ ሀገር ቤተሰብ ለቡና መትከያ ቦታ ይሰጣችኋል ማለት ነው። እናንተ እንደዚህ አርጋችሁ ዛፍ እየተከላችሁ ቅድማ ያው እኛ ሴቶች ስለሆንን በሰራተኛ ነው የሚተከለው። በጣም ክፍለ ሀገር አካባቢ ደግሞ የሰው ኃይል በጣም ርካሽ ስለሆነ መትከል ትችላላችሁ። እዩ አመቱ ነው በጣም ጸድቋል። ቦታውን በጣም አሪፍ ነው። ድሮ የእርሻ መሬት ነበረ። ፋዘር ሰጥቶኝ እንዲህ አርጌ አልምቼ በሚገርም ሁኔታ እዩ ጸድቋል እንደምታዩት ማለት ነው። እንግዲህ ወደፊት ማለት ነው ቱጃር ነው ሆነው ማለት ነው። ሰምታችኋል። ሁላችሁም ቀልድ አይደለም በእውነት ነው የምላችሁ። ይሄው ወደታች በታች በኩል ያለው ደግሞ ከ3 አመት በፊት የተተከለ ነው። እሱ በጣም ጸድቆ እየተለቀመ ነው። ይሄው እኔ እንኳን ትንሽ አግኝቼበታለሁ ማለት ነው። ግን አሁን ቡና አልቋል። የቡና ሰዓት አይደለም። ቡና ተለቅሞ አልቋል። ግን ይወት ከጫካ ውስጥ ነው የለቀምኩት ማለት ነው። ከነዚህ ማለት ነው ይት በደንብ ላሳያችሁ። እንግዲህ በደንብ ይዩት። ይሄ 3 አመት ሆኖታል የምስራች ሰጥቶ ዘንድሮ በሚገርም ሁኔታ ቡና ተለቅሞለታል። ይዩት ያያችሁ። ከዛም ክፍትም ባዶ መሬት ነበረ የቀረ ማለት ነው። እሱ ነው ደግሞ ወደ ላይ ይሄ የተተከለው ማለት ነው። እንግዲህ ዘንድሮ ይሄ አመት ሆኖታል። አሁን እንትን ላይ ደግሞ ልክ ግንቦት ስደርስ ደግሞ ወደ ላይ የምታያችሁ ሜዳ አለ። እሱን ሜዳ እተክላለሁ ማለት ነው። ግንቦት ላይ ማለት ነው። በጣም ሰፊ ነው። አሁን 1 ሄክታር ምናምን አልምቻለሁ። 1 ሄክታር ማለት 4 ቀርጥ ማለት ነው። አሁን እንግዲህ ግንቦት ላይ ነው የሚቆፈረው። ሰኔ ላይ ነው ያው ቡና የምተከለው። የጅማ ልጆች ታውቁታላችሁ። አሁን ይሄ ባዶ መሬት ነው። እስከዚህ ተተክሏል ዘንድሮ። በአንዴ መትከል ከባድ ነው። ቡና ማልማት በጣም ይከብዳል። ቁፋሮ አለ ምን አለ። ይሄ እንደምታዩት ለአሁን የከብቶች ግጦሽ ነው። ዳገቱን ስለወጣው ያለከለኩ ነው። ይሄ ከብቶች ግጦሽ ነው። እንግዲህ አሁን ግንቦት ላይ ደግሞ ቡና ነው የምተክልበት ማለት ነው። እንግዲህ ከደህና ቤተሰብ ስትወለዱ ደህና መሬት ይይዙላችኋል ማለት ነው። አባት ለልጄ ማስረክበው የት አለ ብሎ ማሰብ አለበት። እና ፋዘር ለኛ እድሜ ጤና ይስጠው በጣም ብዙ መሬት ይዞልናል። ይሄን ነው ግንቦት ላይ ነው እንግዲህ ቁፋሮ መጀመረው። ሰኔ ላይ ይተከላል። ለአሁን ያለው ይሄ ነው። እማዬ አቡ ጠፋችብኝ እናቴ ወርታችን አትመሰለኝ እና አሳየኝ ብያት እዛት መጥቼ ነው ማዘርን ብቻዬን መምጣት ፈርቼ ትንሽ ጫካ ስለሆነ እንትን ይላል። እነ ፋዘር ወደ ላይ ናቸው። እማ በጣም ሩቅ ስለሆነ እኮ አንሰማማ። ይቅርታ እንግዲህ በላይኛው በኩል ልግባላት ወርታችን ናት መሰለኝ ጋይስ። ቡና በጣም አሪፍ ነው። እስኪ ኪሎ ይገርማችኋል። አዲስ አበባ ላይ 800 ምናምን ነው መሰለኝ ቀሽር የሚሸጠው። እዚህ ደግሞ 600 550 አለ። እንደ ቡናው እንትን ነው እንደ ቡናው ጥራት ነው ማለት ነው። ንጹህ ቡና ከሆነ 600 ይሸጣል። ይሄ አንዳንድ ደግሞ እንደዚህ ጠቋቁር ያለው መሬት የወደቀ ቡና ከሆነ ደግሞ 550 5ም አለ ጅማ ላይ ማለት ነው። እማዬ ያት ነሽ? እና ይሄው ቤተሰብ ይሄን ይመስላል ቡና ይሄን ይመስላል እንግዲህ
ይኸውና የኔ ቡና እስከዚህ ድረስ ነው። ለቡና ጥላ የተተከሉ ዛፎች ናቸው እነዚህ። በቃ ወደ ላይ ደግሞ የወንድሞቼንም አይቼ ነው የመጣሁት። ደም እጄ እኮ የነታሬንም የነተካንም ቡና አይቼ መጣሁ ወደ ላይ። አሁን ደግሞ የኔን ቡና እየቀረስኩ ነው። የሰዩምት ወድ ተካ የለም። የሆነ ሰውዬ እያረሰ ነው። ተካ አልመጣም አለኝ እኮ። የታረቀኝ ደግሞ ማንም የለውም። እዚህ ቅርብ እኮ ነው። ከኔ ቡና አጠገብ ነው። ደስታ ያለሽ እዛ ሜዳው ጋር በሜዳው ነው የሚመለሰው። ሀርጌ ቀረጻ አንጅራ በርማ የቀረስኩ ነው አባቴ ያስተከለልኝም ቡና እና በቃ እንግባ።